ክብርት ከንቲባችን አጠገቤ ይገኛሉ። ክብርት ከንቲባችን እንኳን ደህና መጡ። እንደምን አመሻች። እንዴት ነዎት ክብርት ከንቲባ? እንቋችን ወያችን የደስታችን ምንጭ ወየኔ መሳጭ የኢትዮጵያዊነት ፍቅር ተምሳሌት ወይ አፈር ልብላሉት እንደ ጥጋበኛ አስደሰቱኛ። ግን ምን ያህል አድናቂ ያሉት? ከ1 ሚሊዮን በላይ ናቸው። አረ ይመቻቸው። ሴቶች ተሰብስበው መሬት ሲካፈሉ አዳነች አበቤ ድንበር ትሆናሉ። ካላፍረመረመ አይበላም ነበር። አዳነች አበቤ ክንዴ ላይ ላርገሽ እንደምንሽር ያድዬ እናት ውጪ ተከሰሻል። ያድዬ አባት ውጣ ተከሰሃል። ይህችም መሳይ ጎበዝ ማንኑ ለርብለዋል። መቼም እንደ አርቲስቶች አይዋሹኝም። እድሜዎት ስንት ነው? 25 ዓመት። ምን አሉት? እስኪ አንዴ ድገሙልን። ሰምታችኋል? እናንተ ሰምታችኋል? ደግሞም ይስተካከላል። ይሄ ይሻላል። አንዴ ሞራል ግን እኮ ሲኮሳተሩ ያስፈሩኛል። በጣም ኮሳተራል? አይ በጣም አይደለም፣ እጅግ በጣም ማለቴ ሲሉ ሰምተው አያውቁ? እዛ ሲሉኝ እሰማለሁ። እኔም እስማማለሁ። ስለዚህ ተጫዋች ነዎት ማለት ነው። እንደማንኛውም ሰው እጫወታለሁ። ግን አይስቁም? እስቃለሁ። ዋው በጣም አሪፍ። ዛሬ እንግዲህ ወጣ ያለ ጥያቄ ነው የምጠይቀዎት። ደስ ይለኛል። ይመችዎት። ስለዚህ ተስማማን። ስለ ወንድና ስለ ሴት ነው የምጠይቀዎት። አዲስ ነገር አይደለም። እኔ አላምንም። እንዲፈታ ያሉ ነዎት እንዴ? ወጣቶችን ስሜት ነው እኔ የምጋራው ማለት ነው። አጃኢብ ነው። ወደ ጥያቄ ስገባ ሴቶች ለወንዶች ምን መስጠት አለባችሁ? ዳቧቸውን መስጠት አለብን። እንዴት አድርጋችሁ? አንገታችንን ቀና አድርገን። እንደዛማ ትወድቃላችሁ። አንወድቅም። እኔ አላውቅም። ቢያንስ አትዝሉም? እንዝል ይሆናል ግን አንራታ። እኛም አንፋታም። ይሄ ሁሉ ስቃይ ግን በምን እዳችሁ? እንፈልጋቸው ነገሮች በነፃ አይገኙም ማለት ዋጋ ያስከፍላሉ። እንዲህ በቀላሉ? እና ወንዶች ምን ትሰራላችሁ? በግልም ሆነ በህብረት ተደራጅታችሁ ወደ ዳቧችሁ እናስተናግዳችኋለን። እኛም እንበላላችኋለን። ሁለተኛው አሰጣጥ ነው። ደግሞ ይሄ ምንድን ነው? ያበርዳል ነገሩን በሚል ነው እኮ። ምንድን ነው? ቅልጥፍና፣ የፍጥነት። አቤት አቤት። ምንድነው ችግሩ? አይ ሴቶች እንኳን እንዲህ ብለዋቸው ድሮም ለመስጠት አንደኛ ናቸው። የታወቁ ናቸው። እንዴት እርግጠኛ ሆኑ? መረጃ አለ፣ ማስረጃ አለ። እዚህ ላይ ወራጅ አለ። ብዙም መንሸፋፈናቸው አይደሉም። ለምን? የተወለድንበትና የተገኘንበት። በቃ አጨርሱት። ግን እኮ አንዳንዶቹ ሽንፈት ይመስላቸዋል። ይመስላቸው ይሆናል፣ ግን በጭራሽ አንሸነፍም። በጣም ግልጽ ስለሆኑ ለምን ሁልጊዜ አንገናኝም? ህጋዊ መሆን አለበት ግንኙነታችን። ስለዚህ እንገናኛለን። ሁሌ እንገናኛለን። አደራ ሌላ ትርጉም እንዳሰጡት። ግድ የለም፣ ይሄንንም ሌላ ትርጉም አልሰጠነው። ካልሆነም ይቅርታ ጠይቃለሁ። ይቅርታ መፍትሄ ያመጣል፣ ግን አያስቀጣም። ማን ምን አደረገ? የለም የባለገ። ግን ሁሌ ማግኘት ለምን እንደፈለኩ ለተመልካቾቻችን ይንገሯቸው። ለስራ ያለው ጉጉትም ፍላጎትም አላልኩትም። ብዙ የማይሞላ ነገር አለ። ለምሳሌ አንድ ሰው ቤት የመጣና እና ብቻውን ሌሎችም ሰዎች አሉ ይሻላሉ። ከዛስ መብራት ጠፋ። ይሄስ ከፋ። እሺ ስናየው ትንሽ ይሄ ወንድ አፍራሽ የሆነ በቃ ጨርሱት። ገብቶናል እኮ። ከዛ ምን አላችሁ? ይሄን ነገር እናቁም ነው ያለው። ልክ ነው። እና ዝም ብላችሁ ለቀቃችሁት? ፖሊስ እየመረመረው ነው። ፌደራል ፖሊስ ይዞታል። ይቆርጡለታል። ግን ለምን አስያዙት? ህግ ነው መከተለው። ይበለው። ታዲያ ለምን ለቀቁት? ተመከርኩኝ፣ ተገጸጽኩኝ፣ ልቤን ነኩኝ። ግን በዚህ ደግነቶ አንድ ኮንዶሚኒየም ቢሰጡኝ ደስ ይለኛል። እኔም ደስ ይለኛል። ወይኔ ለምን እንደዚህ አሉ? የእያንዳንዱ የአዲስ አበባ ነዋሪ ችግር የኔ ችግር ነው። የሚገርም ነው። እና ተስፋ አለህ እያሉኝ ነው? ህንጻዎቹ እኛ ቁጥጥር ስር ነው ያሉት። እና ልደውል? ስልኬ ሁሌ ዝግጁ ነው። በላ ነው። ሰው ግን እንዳያማኝ። የተለያየ ነገር ሊያማ ይችላል። ይሙኛ። እርሶ አይደል እንዴ የሰጡኝ? እኔ እኮ በግል ላይ አይደለም። ምን ነው እርሶ ማዘጋጀት አይችሉም? ማዘጋጀት ስለማልችል አይደለም። እና እነሱ ስሜት ብዬ እንደሱ ነው እንዴ? እስኪ እንዲሁ ፊቴን አይተው ባለስልጣን ብሆን ምን ልሆን ይችል ነበር? አትበላም? አታስበላም? አላስበላም ግን እበላለሁ። ምቹ አይደለም። መላ አይጠፋም። ግን ሳላስበው ቤት ተሳካልኝ ማለት ነው። የማታ ማታ በእርሶ ውለታ እንዴ ረስቸው። ብዙ ቤተሰብ እንዳለዎት ሰምቻለሁ። ከቤተሰቦቼ ውስጥ አንዱ ባለቤቴ ነው። ዋው ምን አይነት ባል ነው? ባለቤቴ በጣም ጥሩ ሰው ነው። ለምን እንደዚህ አሉ? ያበረታታኛል። በዚህ ብቻ ይመክረኛል። ይሄ ይስማማኛል። ቆይ ስንት ልጅ አለዎት? 2። ውይ ይደጉልዎት። አመሰግናለሁ። ሴቷ ግን እንዴት ነች? ቆጣ ትላለች። ትሆነኛለች ማለቴ ስታድግ። አልቻልኳችሁም አላለችም እና ትችላለች። ተበላች። ህዝቡም አመነ፣ ነገሩም ገነነ። ስለዚህ አቅም እንዳለን አስመስክረናል። ሙስና የፈለጉ ሰዎች ምን ብለው ይጣራሉ? አዳነች ይላሉ። ስሜን ያቆላምጣሉ፣ ያስቃሉ። ቆይ የማን ደጋፊ ነዎት? አርሰናል። በቃ ዋንጫ በልተናል። እጅግ በጣም ደስ ብሎናል። እንኳን ደስ ያላችሁ። ኧረ አረጋጉት። አሁን እኮ አይደለም ገና ወደፊት ነው የምንበላው።
ቆይ ለምን ያህል ጊዜ አርሰናልን ደግፈዋል? ወደ ኦልሞስት ወደ 20 ዓመት። ይሄን ያህል ዓመት ደግፈው አንድም ዋንጫ ሳይበላ አያማርሩ? አልማረረም፣ እቆጫለሁ። እኔ ግን ትቻለሁ። የመጨረሻ ጥያቄ፣ አዲስ አበባ የማን ናት? አዲስ አበባ የኔ፣ ያንተ፣ የኛ፣ የሁላችንም ናት። ዋው ዋው ዋው። በመቀጠልም በሞጣ ቀራኒዮ አዝናኝ የላይቭ ቆይታዎች ዘና ብለን እንመለስ። ሰላም አትጠገብ የሚል እንዴት ነው ሞጣ? እግዚአብሔር ይመስገን። አንድ ደቂቃ አለሽ የኔ መቤት? እሺ የሆነ ነገር ላማክር ነበር። ምንድነው የምታማክሪ ለኔ? የሆነ ሰው አፍቅሬ ነበረ። ስንት ዓመትሽ ነው? 23 23 የት ሀገር ነው የምትኖሪው? እኔ ሳውዲ። አሞጣ ቤት ሄደሽ ካልተናገርሽ አልረዳሽም አለኝ ልጅ። ወይ ሴቶች አንቺ ያንቺ በቃ ምን ይሽር ነው አለ ዱባይ አረብ ሀገር ሴት ችግራችሁ የለመቤት ነው ረጅ ማህይም ወረጅ እንደው እነዚህ በቃ ሩዝ ሲቀቅሉ ታፍኖ ስለሚውሉ የሆነ እዚህም አሜሪካ አንዳንዶች አሉ። በቃ ይቅርባችሁ። ቆለስቢ ቆለ ምን ትመስላለች ባካችሁ? አፍቅሬ ነው ትለኛለች። ሁለተኛ እንዳትመጭ እንደዚህ አይነት ቺክ ሰው ተሰዶ ከገበሬ ነፃ ይወጣል። እሷ ነፃ ውጭ ነው ቁጭ ያለች። አፍቅሬ ስንት ሳውዲ አረቢያ ነኝ አፍቅሬ ሞጣ ቀራኒ ወገደሽ ተናገረ ነበር ምቆርጥልሽ በፊት ለፊት ባገኝሽ የምን አባሽ ማማከር ነው? ግራግሬሽን ነበር በሽጉጥ ማሳጥርልሽ ሌባ ስራ ስሪት ማለት አፍቅሬ ቺቡ ነው። ሰላም ቺቡ አወይ ከባሌ ባሌ ቀጥል እስቲ አንዴ ቃለስ ባሌ ሮቤ ነው ጎባ ባሌ ሮቤ ነው። ምን ጭንቅላት ያለው ሮቤ ሰው ጎባ መስለኝ ነው። ባሌ ሮቤ ለኛል ሮባ ታዲያ ሮባ ነው ወራው ናቲ ሰላም ሰላም እኔ ጎባ መስለኝ ነው። ሞጣዬ እኔ ነሽ ብራዝ እኔ ነሽ ሞጣ አንተ ማይወዳም ብቻ ነው። ቀጥል ያራዳልሽ እኔ ነሽ ሞጣ ያገዛችሁ በጊፍት በኮፕሊንግ በሼር በታፕታ ባለ ተንቀሳቀስ ረግብ ያለው እንቀሳቀስ ቀጥል ሞጣዬ እኔና ሰላም ዋን ሚኒት አለ ማብራዘር አለን ከዱባይ ነበር ግን አንድ ነገር ልናገር ነበር ሞጣዬ። ምንድነው? ዱባይ ሀቢባ ቤት ሪፖርተር ሙረድ ዱባዮች ሀቢባ ቤት ሪፖርተሩ ምን አባት ትሰራለህ? ሳንቲሙ ሀቢባ ቤት ወሬው ሞጣ ቤት ማን ነው አራግፍ ያለ ከማይነን ያራገብኩ ነው ማወርድ። ሰላም ረሃማ ነው ሪሃና አንቺም ሪሃና ተባልሽ ወይ ዘንድሮ ሪሃና እኔ ሪሃና ባላላው አፈር ልብላልሽ። ሪሃና ነው ያልሽው ስምሽን? ሪሃና ነኝ። ከየት ነው? ከአርሲ ነው ከሻሸመኔ። ሻሸመኔ በቀጥ የሻሸመኔ ልጅ የአራዳ ልጅ እስቲ ተቀጥ እስቲ ራይ እኔ አንተ ተከታይ ነኝ። በጣም ነው ደስ የምትለኝ ትመቸኛለህ። የኦሮሞ ልጅ ነሽ? ኦሮሞ ነኝ እኔ። አካም ነጉማ ጅርታ ነጋሚ አካም ጅርታ ነጉማ ጅራ ገለሰረብ አካም በያላ ሻጅራ አልሐምዱሊላህ አካም አንጀራላ ጅልታ ጅራ አልሐምዱሊላህ ጥሩ ትናገራለህ። ማሻአላህ ነው አለ ሰው አካባቢ እኔን ትሰማላችሁ እንደ ኦሮሞዎች? ያው እንሰማለን። አማርኛ ስለምናውቅ እንሰማለን። እስቲ አንድ ልጋብዝሽ። ይቺ ኦሮሞ ልጅ ትጋበዝ። ለኦሮሞ ህዝብ አርሽልኝ እኔንም ይደግፍ። ኧረ ኖርማል ነው እኔ ወንድ ልጅ ገንዘብ ከሌለው ሴቶች ዘወር ብለው አያዩትም እያለ ነው ዮኒ ማኛ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሴት ልጅ ትንሽ አቅም ከሌለ ምን አይነት ስታወራ ምን እንደሚመስላል ልንገር። ይሄ ነው የሚሰማት አንተ ስታወራ። የኔ ፍቅር በጣም ትለያለሽ። አንቺ እኮ ማለት ለእኔ አምላክ በእንትኑ በልኬ ለየት ያለ ስጦታን የሰጠኝ
እንዳንቺ አይነት ሴት ለኔ አትገባኝም ምናምን እያልክ እያወራ ነው አንተ። ለሷም ይሰማል። ይሄ ነው ለሷም የሚሰማት ስሜት። አትሰማው። ቻፓ ያለው ሰውስ ሲያወራ አንቺ ዱቄታም ዝተት ምን ትመስላለች ሲላት ውብ ነው ያለኝ። ይህ አንተ ደግሞ አትቀልድ እባክህ ምናምን ነው የምትለው። ቻፓ ያለው ወይ አንቺ ግን ምን አባሽ ሆነች ነው እንደዚህ የምትሆኝ? እንዲህ ወይኔ ይወደኛል ትላለች። ያኛው እኮ መሬት ነጥፍ እያለ ነው ሙልጭ እያደረገ ባለ ቻፓው እየሰደበ ወይኔ እንደሱማ የሚወደኝ የለም ትላለች። በጣም ነው ደስ ይላል። የሴቶች ቋንቋ ከወንዶች እንደሚለይ በዛ እንድታቁት ብዬ ነው። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።